ዛሬ የምነግራችሁ ስለ መርሳት ሳይሆን ስለ መገኘት ነው። ብዙዎቻችን አንድ ትልቅ ሀብት እጃችን ላይ አለ፣ ነገር ግን ቁልፉ ስለጠፋብን ብቻ እንደ ድሃ እንኖራለን። ይህ ቁልፍ ትኩረት ይባላል። እስከ መጨረሻው አብራችሁን ከቆያችሁ ለዓመታት ጭንቅላቴ ዘግቷል እያላችሁ ራሳችሁን የረግማችሁበትን ያን የዛገ ሰንሰለት እንዴት እንደምትሰብሩት አሳያችኋለሁ። የትኩረት ኃይል። አእምሮ ልክ እንደ ጃንጥላ ነው። ጃንጥላ የሚጠቅመው ሲዘረጋ፣ አእምሮም የሚጠቅም ሲከፈት ብቻ ነው። ብዙዎቻችን አእምሮ ደካማ ነው፣ ቶሎ ረሳለሁ ወይንም ትምህርት አይገባኝም ብለን ራሳችንን እንወቅሳለን። ነገር ግን እውነታው ይህ አይደለም። እግዚአብሔር የሰጠን አእምሮ በቢሊዮን የሚቆጠሩ መረጃዎችን የሚያዝ አቅም አለው። ችግሩ የማጠራቀሙ ማነስ ሳይሆን መረጃውን የሚገባበት በር ወይንም ትኩረት ዝግ በመሆኑ ነው። ተነግሮ የማይሰማ ሰው ምክንያቱ ስለማይሰማ ሳይሆን ትኩረት ስለማያደርግ ነው። ጆሮ ይሰማል፣ አእምሮ ግን ሌላ ቦታ ነው። ይህ ደግሞ የመስማት ሳይሆን የመገኘት ችግር ነው። አንድ ንግግር አለ፣ ውሃ በሌለበት ጉድጓድ ውስጥ ገመድ ብትጥል ውሃ አታገኝም። ድክመቱ የገመዱ ሳይሆን የቦታው ነው። ስንማር ለምን አንይዝም? ይህ የብዙዎቻችን ጥያቄ ነው። አንድን ገጽ አንብበህ ስትጨርስ ምን አነበብኩ ብለህ የምትደነግጥ ከሆነ አንተ የረሳ ሰው አይደለም፣ ጭራሹን ያላነበብክ ሰው ነህ። ዓይንህ መስማሩ ላይ ነበር፣ ልብህ ግን በሚደረገው ጨዋታ ወይንም በትላንቱ ንትርክ ላይ ነበር። አንድ ምሳሌ ልንገርህ። የፀሐይ ብርሃን በሁሉም ቦታ ይፈሳል፣ ምንም አይለበልብም። ነገር ግን አንዲትን ማጉያ መነጽር ተጠቅመህ የፀሐይ ብርሃን በአንድ ነጥብ ላይ ካሰፈርከው ወረቀቱን ያቃጥለዋል። አእምሮም እንደዚሁ ነው። በተበታተነ ትኩረት 10 ሰዓት ከመቀመጥ ይልቅ በከፍተኛ ትኩረት 30 ደቂቃ ማጥናት እጥፍ ውጤት ያመጣል። አንድ ጥያቄ ልጠይቅህ። በሕይወትህ እጅግ የምትወደውን ሰው ስም ወይንም ፊት ረስተህ ታውቃለህ? አታውቅም። ለምን? ምክንያቱም ለዚያ ሰው ትኩረትህ ብቻ ሳይሆን ልብህም ጭምር ስለተሰጠ ነው። አየኸው አይደል? ትምህርት የማይያዝልህ አንጎልህ ጠቦ ሳይሆን ለትምህርት የምትሰጠው ፍቅርና ትኩረት ከፍቅር በታች ስለሆነ ነው። ወዳጄ፣ ጥናት ማለት መረጃ ማከማቸት ሳይሆን መረጃውን መውደድና ትኩረት በእሱ ላይ ማሰር ነው። አንድ ምሳሌ አለ። አንድ ጌታ ሎሌውን ሂድና ከገበያ ጨው ግዛ አለው። ሎሌው ግን አእምሮ በምሽቱ ጭፈራ ተይዞ ነበር። ገበያ ደርሶ ምን ነበር የታዘዝኩት ብሎ ተመለሰ። ጌታውም እንዲህ አለው፣ አንተ አልረሳህም፣ ምክንያቱም መጀመሪያውኑ አልሰማኝም ነበር። አየህ ወዳጄ፣ ስትታዘዝ የታዘዝከውን ነገር በዓይነ ሕሊና ፎቶ አንሳው። ምስል ከድምፅ በላይ ትኩረትን ይሰጣልና። ስራን የመርሳት ሰንሰለት። በዘመናችን ብዙ ስራ በአንዴ እሰራለሁ የሚለው ፈሊጥ የትኩረት ትልቁ ጠላት ነው። አእምሮ በአንድ ጊዜ ሁለት ትኩረት የሚሹ ነገሮችን መስራት አይችልም። አንድ ምሳሌያዊ ንግግር አለ። ውሃን በብዙ አቅጣጫ እንዲፈስ ካደረግከው ጭቃ ይሆናል፣ በአንድ መስመር ካፈሰስከው ግን ወፍጮ ያምራል። አንድ ጥያቄ ልጠይቅህ። በአንድ ጊዜ ምግብ እየበላህ ስልክ እያየህና ቴሌቪዥን እየተመለከትክ ከሆነ የትኛው ላይ ነህ? አየህ አይደል? በሶስቱም ቦታ የለም። ምግቡንም አጣጥመህ አልበላኸውም፣ ስልኩንም በትክክል አልተረዳኸውም፣ ፊልሙንም አላየኸውም። ይህ የመኖር ሳይሆን የመባከን ህይወት ነው። ወዳጄ፣ ትኩረትን በአንድ ነገር ላይ ስታሳርፍ ጥራት ይወለዳል። ትኩረትን ስትበትን ግን ድካም ብቻ ይተርፋል። ወዳጄ ሆይ፣ አንተ ታላቅ ነህ። አእምሮህ እንደ ሰማይ ሰፊ ነው። ከዛሬ ጀምሮ የመርሳት በሽታ አለብኝ የሚለውን የተሸናፊነት ቃል አውጥተህ ይልቁንም ትኩረቴን አልሰጠሁትም በል። ስታጠና ለምን አጠናለሁ የሚል ትልቅ ዓላማ ይኖር። ፍላጎት ትኩረትን ይወልዳል። ትኩረት ደግሞ ማስታወስን ይፈጥራል። እስኪ አንድ ጥያቄ ልጠይቅህ። ዛሬ አንድን ስራ ስትጀምር ዓለምን ረስተህ ትኩረትን በሙሉ ብትሰጠው ምን ሊፈጠር እንደሚችል ታውቃለህ? አየኸው አይደል? ድንቅ ውጤት ታመጣለህ። ስኬታማ ሰዎች ከሌላው የሚለዩት በጭንቅላታቸው ግዝፈት ሳይሆን በአንድ ነገር ላይ ሙጥኝ ብለው የመቆየት ችሎታቸው ነው። ሕይወት በትኩረት የምትመራ መርከብ ናት። ትኩረት የሌለው ሰው እንደ ማዕበል የሚነዳ ቅጠል ነው። አንተ ግን ዛሬ ወስን። ስትማር ዓለምን ረስተህ ተማር። ስትታዘዝ በሙሉ ልብህ አድምጥ። ስትሰራ እጅህና አእምሮህ ይተባበሩ። ያለ ትኩረት የሚሰራ ስራ ነፍስ እንደሌለው ስጋ ነው። ዛሬ ትኩረትህን መልስ፣ ሕይወትህ ትመለሳለች። አንተ ድንቅ ፍጡር ነህ። የመርሳት ችግር የለብህ፣ የመገኘት ችግር እንጂ። ከዛሬ ጀምሮ ትኩረት የለኝም የሚለውን የተሸናፊነት ቃል አውጥተህ። አንድ ንግግር አለ። ጠብታው ውሃ ድንጋይ የምትበሳው በኃይሏ ሳይሆን ደጋግማ በአንድ ቦታ ላይ በማረፏ ነው። እስኪ እውነቱን እንነጋገር። ስንቶቻችሁ ናችሁ አንድን ገጽ አንብባችሁ ስትጨርሱ ያነበባችሁትን ነገር ከአእምሯችሁ ጠፍቶባችሁ ገጹን እንደገና ለመጀመር እየተገደዳችሁ? ያኔ የጠፋባችሁ ማስታወስ አቅቷችሁ ነው ወይስ ትኩረታችሁ ሌላ ቦታ ስለነበረ?
ያጋጠማችሁን አዝናኝ ወይም አሳዛኝ አጋጣሚ በኮሜንት አጋሩ።